በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቅርብም ከሩቅም ያላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች ወደደን ባከበረን በአንድ ጌታ በኢየሱስ ክርስቶስ ፍጹም ሰላም ላችኋለሁ። እንዴት ናችሁ? እግዚአብሔር ቢፈቅድ ለአጭር ሰዓት የእግዚአብሔርን ቃል እንማማራለን። ይህን ትምህርት ከጅማሬው እስከ ፍጻሜ ብትሰሙት ለነፍሳችሁ እረፍት የሆነውን መንፈስ እንድታገኙ እንዲረዳችሁ እግዚአብሔር እኔንም እናንተንም ይርዳን። የምንማማርበት የትምህርታችን ርዕስ የሚሆነው ጌታ ራሱ ምልክት ይሰጣችኋል በሚል ይሆናል። ጌታ ራሱ ምልክት ይሰጣችኋል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ያለ ኃይለ ቃል ነው። ይህን ኃይለ ቃል ነብዩ ኢሳይያስ በመንፈስ ቅዱስ ተቃኝቶ ከክርስቶስ ልደት 700 ዓመት ቀደም ብሎ የነበረ ነብይ ነው። በዚህም ሙሉ ሐሳቡን ስናየው ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ዋና ሐሳባችን ምልክት ለምን አላት? ኢሳይያስ እነሆ ጌታ ራሱ ምልክት ይሰጣችኋል። እመቤታችን ቅድስት ድንግል ማርያም ምልክት ሆና ለድህነት ምልክት ሆና እንደሰጠችን የመጽሐፍ ቅዱስ ክፍል ያረጋግጥልናል። ምናልባት አንዳንድ ጊዜ ስለ እመቤታችን ስለ ቅድስት ድንግል ማርያም ቤዛዊተ ዓለም ትባላለች አትባልም የሚሉ ብዙ የተለያዩ ነገሮች ሲነገሩ እንሰማለን። ነገር ግን የቤተ ክርስቲያናችን ቤዛ የሚለውን ቃል የምንፈታው በብዙ አይነት መንገድ ይፈታል። ስለ ክርስቶስ ቤዛነት የምታስተምረው አስተምሮ ስለ እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ብላ የምታስተምረው አስተምሮ ተመሳሳይ አይደለም። ምሳሌ ኢየሱስ ክርስቶስ ስለ ሁላችን ቤዛ ሆኖ በመስቀል ላይ ተሰቅሎ ሞተ። በሞቱ ላይ የሱን ሕይወት ለኛ ሰጠን፣ የኛን ሞት እሱ ወሰደ። ቤዛ የሆነው እዚህ ጋር የኛን ኃጢአት የኛን በደል ለ5500 ዘመናት በሞት ታስረው ለነበሩት ለነሱ ለሁሉ ሲል እስከ ዓለም ምጽአት ያለው በሱ ቤዛነት እንዲድን ክርስቶስ ራሱን ቤዛ አድርጎ አቅርቧል። ይሄ ሰውላችን ስለ ሰው ልጆች እየቀረበ እኛን ተክቶ በመስቀል ላይ ያቀረበው መስዋዕትነት ነው። እመቤታችን ቅድስት ድንግል ማርያምን ቤዛዊተ ዓለም ስንላት ስለ ሰው ልጆች በመስቀል ላይ ተሰቅላ ሞታ የሷን ሕይወት ለኛ ሰጥታለች የሚል አስተምሮ ቤተክርስቲያን አታስተምርም፣ አስተምራም አታውቅም። የእመቤታችን የቅድስት ድንግል ማርያም ቤዛዊተ ዓለም ስንላት በመጀመሪያ ደረጃ ስለ ሰው ልጆች ሁሉ ምትክ ሆና አምላክን በማህፀኗ ጸንሳ ለመገኘት እኛን ሁላችንን ወክላ ንጹህ ሆና ተገኝታለች። ለዚህ ነው ኢሳይያስም በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ጎሞራንን በመሰልን ነበር አለ። እቺ ንጽሕት ዘር እግዚአብሔር እኛን ሁሉ እንድትወክልና ለራሱ ማደሪያ እንድትሆን አዘጋጅቷታል። ለዚህ ነው ኢሳይያስ ምልክት ይሰጣችኋል አለ። እቺ ምልክት የተባለችዋ ሴት ደግሞ ፍጥረት እግዚአብሔር ከፈጠራቸው ፍጥረታት ከቅዱሳን መላእክት ከቅዱሳን ሰዎች ሁሉ በላይ እንደሆነች ደግሞ መጽሐፍ ቅዱስ በስፋት አስቀምጦልን እናገኛለን። ዋና መረጃችን ቤተክርስቲያናችን ትልቁ ማስረጃዋ መጽሐፍ ቅዱስ ነው። ምናልባት ገድል፣ ድርሳናት፣ የተለያዩ የጸሎት መጽሐፍቶች አሏት። እነዚህ ሁሉ የሚመዘኑት በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የሚቃረኑ አይደለም። ከመጽሐፍ ቅዱስ የሚቃረን መጽሐፍ ቤተክርስቲያን የላትም። እነዛ ሁሉ የሚጻፉት አባቶች የሚጽፏቸው ቅዱሳት መጽሐፍትን መሰረት አድርገው ነው። ለምሳሌ ጌታችን ኢየሱስ ክርስቶስ እናቱ እንድትሆን እሱ ራሱ መርጧታል። ለዚህም ኢሳይያስን ምልክት ይሰጣችኋል አለ። ምልክት እቺ ምልክት ምን አይነት ናት ሲል በዋነኝነት የምናገኘው ከነገረ ድነት ቤዛዊተ ዓለም መሆኗን የምናረጋግጠው ለአዳም የተሰጠው የተስፋ ቃል ምንድነው የሚለውን ቃል ከመጽሐፍ ቅዱስ መመልከት በጣም ወሳኝነት አለው። ለምሳሌ አዳም ከገነት እንዲወጣ በታዘዘ ጊዜ እግዚአብሔር የሰጠው ተስፋ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጥሃል፣ አንተም ሰኮናውን ትነክሳለህ በማለት ለአዳም የተሰጠው የተስፋ ቃል ይህ ነው። ባንተና በሴቲቱ መካከል ይሄ በዘንዶ መካከል ያለው በእመቤታችን
ምክንያቱም ሴቲቱ የተባለች እመቤታችን ናት። በዘሯ የተባለ ዘሯ ክርስቶስ ነው። ሌላ ዘር የላትም እመቤታችን ቅድስት ድንግል ማርያም። ምክንያቱም አካሉን የነሳው ከስጋዋ ስጋ ከነፍሷ ነፍስ ነው የነሳው። እቺ ሴት መሆኗን ደግሞሽ ባለራዩ ቅዱስ ዮሐንስ ሴት የተባለችው እመቤታችን ቅድስት ድንግል ማርያም መሆኗ ዘንዶ የተባለው ዲያብሎስ ወይም እባብ የተባለው እሱ እንደሆነ ሲነግረን በራእይ 12 ቁጥር 4 ላይ ዘንዶ ሴቲቱ በወለደ ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ሕፃኑን የምትወልደው ማናት? እቺ ሴት የተባለችው ማናት? ሴት የተባለችውን በተለይ ባለራዩ ምናልባት ክብሯ ከፍጥረታት ሁሉ ክብሯ ከፍ ያለ መሆኑን ለማንም ያልተነገረው ለእመቤታችን ለቅድስት ድንግል ማርያም ተነግሮ እናያለን። ራእይ 12 ቁጥር 1 ታላቅ ምልክት በሰማይ ታየ አለ። ኢሳይያስ ምን አላት? ጌታ ራሱ ምልክት ይሰጣቸዋል። ዮሐንስ ደግሞ ምን አለ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች አለ። ጨረቃን የተጎናጸፈች ፀሐይን የተጎናጸፈች ጨረቃ ከእግሯ በታች የሆነላት 12 አክሊል የሆነላት የከዋክብት አክሊል የሆነላት እንደዚች አይነት ከፍጥረታት ለማተሰን ተነግሯል። እቺ 12 አክሊል የሆነላት መጽሐፍ ቅዱስ የገለጣት ምናልባት አንዳንዶቻችሁ አይ ማርያም አይደለችም ልትሉ ትችላላችሁ። እዛው ዝቅ ብሎ ምን ይላል? አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅን ወለደች አለ እና አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን መድኃኔዓለም ክርስቶስን የወለደችው ማን ናት? ራእይ 12 ቁጥር 5 ላይ ተመልከቱ። ለዚህ ነው መዝሙረኛው ዳዊት እግዚአብሔር ይቤለኒ ወልዴ አንተ ዋነዩን ወለድኩከ፣ እግዚአብሔር ማለኝ አንተ ልጄ ነህ እኔ ዛሬ ወለድኩ፣ ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛት እሰጥሃለሁ፣ አንተም በብረት በትር ትገዛቸዋለህ በማለት መዝሙር 2 ቁጥር 7 እስከ 9 ያለ ቃል እንዲህ ተጽፏል። አሕዛብን በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ወለደች። ስለዚህ ይህ ነገር የተነገረው ታላቅ ምልክት ብሎ ዮሐንስ በራእዩ የገለጣት ፀሐይን የተጎናጸፈች። ይኸውላችሁ የፀሐይ ምናልባት እግዚአብሔር ከፈጠራቸው ፕላኔቶች ፀሐይ እጅግ በጣም ሰፊ እንደሆነች ምሁራን ይናገራሉ። ጨረቃ እንኳን አንዷ ፕላኔት ናት፣ በጣም ሰፊ ናት። ምናልባት እኛ ከርቀት ስለምናየው ትንሽ ልትመስለን ትችላለች። በጣም እንደ በዚህ ልክ ያ የተከበረ ፍጥረት የለም። ቤተክርስቲያናችንም ለዚህ ነው የአብዲ ክብራ ለማርያም እምኩሎሙ ቅዱሳን፣ ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። ለምን ከተባለ የትኛውም ቅዱስ እመቤታችን ለጌታ ያደረገችውን ያደረገ የለም። ከድንግልና ጡቷ ጠብቶ ነው ያደገው ጌታችን ኢየሱስ ክርስቶስ። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። በነገረ ድነት ባላ ድርሻ እመቤታችን ቅድስት ድንግል ማርያም እኛም ወክላ ስለተገኘች ቤዛ ትባላለች። ምሳሌ በክርስትና ዓለም አለው የሚል አካል 3 ነገሮችን መቀበል አለበት። አንደኛ በጥምቀት ማመን ግዴታው ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ማርቆስ 16 ቁጥር 16። ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለዳችሁ የእግዚአብሔር መንግስት ማግኘት አትችሉም። ዮሐንስ 3:5 ዮሐንስ 3:3። ሌላው ስጋዬን የሚበላ ደሜን የሚጠጣ ሕይወት አለው። በራሳችሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 53 54። አንድ ሰው ለመዳን ግዴታ የክርስቶስ የኢየሱስ ክርስቶስን ቅዱስ ስጋና ደም መብላት አማራጭ የለውም። ግዴታ መጠቀም ስላለበት በእምነት ካልበላ ሕይወት የለህም ተብሎ ተጽፏል። አንድ ሰው ለመዳን በክርስቶስ አምኖ መጠመቅ ግዴታው ነው፣ አማራጭ አይደለም። ምክንያቱም አምኖ ያመነ የተጠመቀ ይድናል፣ ከውሃና ከመንፈስ ቅዱስ ካልተወለድክ ሕይወት የለም ተብሏል። ይሄ ውሃ የተገኘው የቱ ነው? ለምሳሌ እኔ ሰው ነኝ። በእኔ አካል ላይ እናቴ ቀጥተኛ ድርሻ አላት። ምክንያቱም እኔ ስመጣ እግዚአብሔር እንዲሁ ሰርቶኝ ሳይሆን ከእናቴና ከአባቴ ነው የተገኘሁት። ከእናቴ ወገብ ወጣሁ፣ በእናቴ ማህፀን ተወለድኩኝ። የኔ ደም ከእናቴ የተወሰደ ነው። የኔ አካል ከእናቴ የነሳሁት ነው። እያሳደጉት በሂደት መጣው እንጂ። ስለዚህ ቀጥታ ተሳትፏለኝ ማለት ነው። እናቴ በእኔ ላይ ይመለከታታል። እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ አካሉን የነሳው ከሰማይ ስጋ ይዞ አልመጣም። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ጀምረን ስናይ እነሆ የነሳው የመላእክትን ዘር አይደለም የአብርሃምን ዘር ይዟል እንጂ
ምሳሌ ክርስቶስ የሰው ልጅ ነው እንላለን። ከኛ ጋር እንደኛው ሰው ነው ማለታችን ነው። በፍጹም ሰው ፍጹም አምላክ ስለሆነ የሰው ልጅ ነው ስንል እኛም የሰው ልጆች ነን። ግን የኛን የሰው ልጅነት ስጋ የነሳው ከማን ነው? እኛ ከወከልናት ቤዛ አድርገን ዓለም ላይ እንድትወክለን የሰው ልጆችን ሁሉ ወክላ ንጽሕት ሆና የቀረበችው ከቅድስት ድንግል ማርያም በነሳው ስጋ የሰው ልጅ ተብሏል። ስለዚህ የሰው ልጅ ደግሞ ለመዳን ያለው ስጋውን መብላት አለበት ብለናል። የመንግስተ ሰማያት ዋና መክፈቻው ጥምቀትን መጠቅመቅ አለብን። ይሄ ጥምቀት መቼ ነው የመጣው? ይህ ጥምቀት መሰጠት የጀመረው የቤተ ክርስቲያን አስተምሮ ያመነ የተጠመቀ ይድናል። በብሉይ ኪዳን የነበረው ጥምቀትና አዲስ ኪዳን ላይ በተለይ ክርስቶስ ከሙታን ከተነሳ በኋላ ነው። በተለይ ይሄን አስተምሮ ሲሰጣቸው የማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ እስከ 19 ሂዱ ወደ አሕዛብ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም እየነገራችሁ ደቀ መዛሙርት ያድርጓቸው ሲላቸው፣ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ሲል ይሄ ከሙታን ከተነሳ በኋላ የሰጠው ያስተማረው ትምህርት ነው ጌታ። ከዚህ በኋላ ያ የተገኘው ቅዱስ ውሃ ተጠምቀን የእግዚአብሔር ልጅ የምንሆንበት የመንግስተ ሰማያትን መክፈቻ፣ ምክንያቱም ያመነ የተጠመቀ ይድናል፣ ካላመነ ካልተጠመቀ ሕይወት የለውም ተብሏል። ያ የተገኘው ውሃ ከየት ነው ብሎ መገመት ያስፈልጋል። ያ የተቆረሰው ስጋ የፈሰሰው ደም ምሳሌ ሳይሆን ትክክለኛ ነው። ያን ካልበላ ያን ካልጠጣ በራሱ ሕይወት አይኖረውም። ይህ የተገኘው ከማን በነሳው ስጋ ነው? ውሃው የወጣው ከማን ነው ስንል ውሃውን ያገኘነው ከጌታችን ከኢየሱስ ክርስቶስ ከጎኑ ነው። በዮሐንስ ወንጌል ምዕራፍ 19 ከቁጥር 33 ጀምረን ስናይ ክርስቶስ መሞት አለመሞቱን ለማረጋገጥ አንድ ወታደር ተነስቶ ጭኑን እንደወጋው መጽሐፍ ቅዱስ ይነግረናል። ጭኑን ሲወጋው ምን ይላል? ከውስጡ ውሃና ደም ፈሰሰ ይላል። በዛ ውሃ ነው ተጠምቀ የእግዚአብሔር ልጅነት የምታገኘው። ያን ደም የፈሰሰውን ነው ነፍስ የተለየው መለኮት የተዋሃደውን ያን ደም ነፍስ የተለየው መለኮት የተዋሃደውን ያን ስጋ በልተ ነው የኃጢአት ስርየትና ሕይወት የምታገኘው። ስለዚህ ይህን ከማን ነሳው? ክርስቶስ ይህን ነገር ያገኘው ከማን ነው? ከማን ነው የወሰደው? ከማን ነው የተገኘው የሚለውን በዛ አካል ላይ እመቤታችን ምንም ድርሻ የላትም ወይ የሚለውን ማሰብና ማስተዋል ይጠይቃል። እግዚአብሔር ልጆች እመቤታችን ቅድስት ድንግል ማርያም እኛ ብናከብራት ምንም አላከበርናትም። የትኛውም እኔ ምሳሌ እናቴን የሚያከብርልኝ ሰው በጣም ነው የምወደው። መቼም ክርስቶስ እናቱን ያከበረለትን ያከብረዋል እንጂ አይንቀው። ስለዚህ ክርስቲያኖች በተለይ ይህን ቃል እኛ የምናረገው በስሜት አይደለም በእውቀት ነው። ይኸውላችሁ ክርስቲያኖች በተለይ ስሜታዊ ከመሆን መጽሐፍ ቅዱስን ማንበብ ማስተዋል ይጠይቃል። ስሜት አስቸጋሪ ነው። በእውቀት የሚመራ ስሜት ግን ወሳኝ ነው። ስለዚህ በእውቀት ልንመራ ይገባናል ማለት ነው። ስለዚህ በነገረ ድነት ያላትን የእመቤታችን የቅድስት ድንግል ማርያም ቤዛነት ስንመለከት በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ መልአኩ ገብርኤል ካናገራት በኋላ እንዲህ ብላ ተናግራለች። ተከራክረው መጨረሻ ላይ እነሆ ለእግዚአብሔር የሚሳነው ነገር የለም ሲላት እመቤታችን ቅድስት ድንግል ማርያም አማኝ ስለነበረች ምን አለችው? እነሆኝ የጌታ አገልጋይ አለውኝ እንደ ቃልህ ይሁንልኝ አለች። ዓለም ለመዳን ይህን ቃል ይጠብቅ ነበር። ምክንያቱም ዓለም የሚድነው በክርስቶስ ነው። ምክንያቱም ክርስቶስ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ውስጥ ለነበሩ ብርሃን ወጣላቸው እያለ ማቴዎስ 4 ከቁጥር 16 ማየት እንችላለን። ይህም ብርሃን ይጠባበቁ ነበር። ይህ ብርሃን እንዲወጣ ይህ አካል ክርስቶስ ወደዚህ ምድር እንዲመጣ እመቤታችን ቅድስት ድንግል ማርያም ይህን እንድትል ይጠበቃል። ምክንያቱም እግዚአብሔር አስገድዶ የሚገዛ አምላክ አይደለም። በነፃነት እንድንኖር ነው። ሔዋን ነፃ ፍቃዷን ተጠቅማ ያመጣችው ሞት ነው። እግዚአብሔር አትብሎ አለ። የሰይጣንን ቃል ሰማች፣ ነፃ ፍቃዷን ተጠቀመች፣ በለስን አወረደች፣ በላች፣ ለባሏም ሰጠችው፣ እሱም አብሮ በላ። ሔዋን ደግሞ እግዚአብሔር ደግሞ እመቤታችን ቅድስት ድንግል ማርያም ሲመርጣት ነፃ ፍቃዷን ተጠቀመች። እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ፣ ምክንያቱም ብሏታል፣ የሚወለደው ቅዱስ ነው፣ የእግዚአብሔር ልጅ ይባላል፣ በዳዊት በአባቱ ዙፋን ለዘላለም ይነግሳል ብሏታል። ስለዚህ ይሄ ንጉስ እንዲወለድ ይሄ መድኃኒት እንዲወለድ እመቤታችን ማለት እንደ ቃል ይደረግልኝ ልጽነሰው ልውለደው ብላ ፈቃደኛ ሆነች። ይሄ
ቤዛነቷን የሚያሳይ ምክንያቱም ዓለምን ሁሉ ወክላ ነው። አሁን ይሄ ቃል እንደ ቀላል የሚታይ ነገር አይደለም። እንደ ቃል ይደረግልኝ ነቢያት ሲጠብቁት የነበረ ቃል ነው። ፈኑ ብርሃነከ ወጽድቀከ፣ አቤቱ ብርሃንን ላክልኝ፣ ብርሃንና ጽድቅን ላክልን እያለ ቀኝህን ላክልን እያለ ዳዊት እነ ኢሳይያስ ሕፃን ሳይወለድ ገና ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው ይሆናል እያሉ የተናገሩለት ይህ ቃል እንዲወለድ እመቤታችን ቅድስት ድንግል ማርያም ይሄ ትንቢት ይፈጸም እኔ ዝግጁ ነኝ አለች። ይሄ እኛን የወከለችበት ቃል ነው። አባቶቻችን ዝም ብለው ቤዛ አልሆናትም፣ በእኛን ወክላ በመገኘቷ ቤዛ ተብላለች። ስለዚህ ዓለሙ ደግሞ የሚድነው በልጇ ስለሆነ ነው። ምክንያቱም ይሄ ቃል እሱ ሕዝቡን ከኃጢአታቸው ሁሉ ያድናቸዋል ተብሎ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ተጽፏል። ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛ ስንላት እነሆ የተመረጠች የተለየች ስንላት ከልባችን አንቀተን ወይም ከስሜታችን እሷን ከመውደዳችን ብቻ የተነሳ አንቀተነው ሳይሆን መጽሐፍ ቅዱስ የሚለው ይሄን ነው። በቃ እንደሱ አይነት እስቲ በመጽሐፍ ቅዱስ እኔ ዮሐንስ ራዕይ ምዕራፍ 12 ቁጥር 1 እስከ 5 በደንብ አድርጋችሁ አንብቡ። በተለይ መጽሐፍ ቅዱስን እንቀበላለን የምትሉ ይህ ክብር ለማን ተሰጥቷል? ፀሐይን የተጎናጸፈች ሴት 12 የከዋክብት አክሊል የሆነላት ሴት ለማን? እስቲ አሁን አንዳንድ ጊዜ እኔም ከማርያም እኩል ነኝ የምንል ሰዎች በጣም ያሳፍራል። እንደዚህ አይነት ነገር መቼም ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። መቼም ለክርስቶስ ፍቅርና ክብር ያለው እመቤታችን ቅድስት ድንግል ማርያምን ብንወዳት ክርስቶስን አገኘነው ያልነው ከሷ ስለሆነ ቢያንስባት እንጂ አይበዛባትም። ለዚህ ነው ኢሳይያስም እግዚአብሔር ራሱ ጌታ ራሱ ምልክት ይሰጣቸዋል። በቃ እሷ ምልክታችን ናት። ምልክታችን እሷ ናት። እዛው ስለ ልደቱ በተናገረበት አንቀጽ ነው ይሄን የተናገረው። ስለዚህ እመቤታችንን ብናከብራት ስለሷ ብንዘምር ቢያንስባት እንጂ አይበዛባትም ለማለት ፈልጋለሁ። በዋነኝነት የቤተ ክርስቲያን ዓላማዋ ሰዎች እንዲድኑና ወደ እግዚአብሔር መንግስት እንዲገቡ ነው። እግዚአብሔር ካለው ከፍቅሩ አንጻር ነው እናታችንንም የሰጠን ከፍቅሩ አንጻር። ምክንያቱም ክርስቶስ በጣም ለሚወደው በጣም ነፍሱን ለራሱ አሳልፎ ለሚወደው የመጨረሻ ስጦታው እናታችን ቅድስት ድንግል ማርያም ናት። ይሄን የምናገኘው በመጽሐፍ ቅዱስ ባገኘነው ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 25-26 ላይ እስከ ሞት ድረስ የተከተለው ሐዋርያ ማን ነው? ያ ጌታውን ይወድ የነበረ ደቀ መዝሙር የተባለ ዮሐንስ ነው። ለሱ ሽልማት ምንድነው ጌታ የሰጠው ስንል እናቱ ቅድስት ድንግል ማርያም ነው የሰጠው። አንቺ ሴት እነሆ ልጅሽ ብሎ አንተ ሆይ እነሆ እናትህ ብሎ የሰጠው እናቱን ነው። ስለዚህ እግዚአብሔር ወልድ የሚወደው ለሚያከብረው ሰው የመጨረሻ ስጦታው እናታችን ቅድስት ድንግል ማርያም ነው የሚሰጠው። በዚህም በምልጃው እንድንድን የእግዚአብሔር ፈቃዱ ስለሆነ ነው። አሁን ወደ ምልጃ አልገባም። በነገራችን ላይ ያው ትምህርቱ ዋና መሰረትም ያደረገው ጌታ ራሱ ምልክት የሚለውን ቃል እንድታስተውሉትና ዮሐንስ ባለራእዩም እነሆ ከሰማይ ታላቅ ምልክት ታየ የሚለውን እንደገና ሴት ተብላ የተጠቀሰችውን እሱም በጣም ልታስቡበት ስለሚገባ ነው። ከነገረ ድነት ያለውን ብታያይዙት ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ያለው ቃል ባንተና በሴቲቱ መካከል ጠላትነትን አደርጋለሁ ያለውን በዘርህና በዘሯ መካከል የሴቷ ዘር ማን ነው የሚለው በዮሐንስ ራእይ ከቁጥር 1 እስከ 5 ያለውንና ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ያለውን በየቤታችሁ በመጽሐፍ ቅዱስ እንድታዩ በእግዚአብሔር ስም እጠይቃችኋለሁ። በተለይ እኛ ሁላችን ከጽድቃችን እንደ ጽድቅ ሆኖ ሳይቆጠር ለ5500 ዘመናት በስቃይ ኖረዋል አባቶች። ይህም በተለይ ኢሳይያስ በትንቢተ ኢሳይያስ 64 ቁጥር 6 ላይ ሁላችን እንደ ርኩስ ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። ጽድቃቸው እንኳን ጽድቅ ሆኖ ሳይቆጠር እንደ እርኩሰት ሆኖ የኖሩ አባቶች ነበሩ። እንደነዚህ ሁሉ ክርስቶስ ቤዛ ሆኖ እኛን ተክቶ በመስቀል ላይ ምክንያቱም በመስቀል ደም ሳይፈስ የኃጢአት ስርየት የለምና ስለዚህ በዚህ መንገድ ክርስቶስን ያገኘንባት እናታችን ቅድስት ድንግል ማርያም ስለሆነች በዚህ ሁሉ ከፍ ከፍ እናረጋታለን። የምናረጋትም ከስሜት ተነስተን ሳይሆን መጽሐፍ ቅዱስ እንደሚያስተምረው ነው።
በዚህ መልክ ያስተማረን መከረን የአባቶቻችን አምላክ የተባረከ። ወስብሐት ለእግዚአብሔር።